ሰላም ጤና ይስጥልኝ ሀገሬ ልጆች በዛሬው ትምህርታችን ቀቡ የሚለውን የአፋን ኦሮሞ ግስ ኦብሊጌሽንን ለመግለጽ እንዴት እንደምንጠቀምበት እናያለን። እንግዲህ ባለፈው ፖሴሽን ለማመልከት ሊትራሊ ቀቡ have has ፖሴሽንን ለመግለጽ እንደምንጠቀምበት አይተናል። ዛሬ ከፖሴሽን ያለፈ ኦብሊጌሽን ለመግለጽ እንደሚጠቅመን ማለት ነው። ፈኬኛ እንግዲህ በምሳሌ እናያለን። present positive obligation must ወይ have to አይነት አገላለጾችን እንዴት ለመግለጽ እንዴት እንደምንጠቀምበት እናያለን። አኒ ማለቀ ባሱ ቀባ ማለቀ ባሱን ቀባ እኔ ገንዘብ ማውጣት አለብኝ I must expend money። ስለዚህ I must expend money ማለቀ ባሱን ቀባ ማለቀ ገንዘብ ማለት ነው። ማለቅ ገንዘብ ቀርሺ ብር ነው። ማለቀ ገንዘብ ነው። ባሱ ማውጣት ኑቲ በልበሊቻ በኑ ቀብና በሩን መክፈት አለብን we must open the door። በልበሊቻ በሩን ነው። በልበላ በር ነው። በልበሊቻ በሩን ነው። ኦብጀክት ፎርም ሰብጀክቱ ኑቲ ስለሆነ ማለት ነው። በኑ መክፈት ነው። በኑ ቀብና መክፈት አለብን። ኢሲን ሐረድ ኡፉ ቀብዳ ኢሲን ሐረድ ኡፉ ቀብዱ ቀብዱ ነው የሚሆነው። ኢሲን ሐረድ ኡፉ ቀብዱ ዛሬ መምጣት አለባችሁ you must come today። ኡፉ ቀብዱ መምጣት አለባችሁ you must come ኡፉ ቀብዱ። አቲ ቦሩ ገኡ ቀብዳ ነገ መድረስ አለብሽ you have to arrive tomorrow። ገኡ ቀብዳ መድረስ አለብሽ። ቦሩ ነገ ነው። ገኡ መድረስ ነው። ገው ቀብዳ መድረስ አለብሽ ማለት ነው። ስለዚህ ኦብሊጌሽን ለመግለጽ ቀቡ የሚለውን እየተጠቀምን ነው። እሺ ኢሳምበሪ በውቀቡ እነሱ በጊዜ መውጣት አለባቸው they must leave early in the morning ማለት ነው። በኡ መውጣት ነው። በውቀቡ መውጣት አለባቸው ማለት ነው። በሪ down in the morning early in the morning ማለት ነው። ኢኒ በረና ፉዱ ቀባ ዘንድሮ ማግባት አለበት ማለት ነው። ደግሞ he has to marry this year። ፉዱ በረና ዘንድሮ ማለት ነው። በረና ዘንድሮ ፉዱ ማግባት ለወንድ ነው። ፉዱ ቀባ ማግባት አለበት ማለት ነው። ኢሼን ሆጂ ጀልቀቡ ቀብድ ስራ መጀመር አለባት she must start work she has to start work ማለት ነው። ይሄ እንግዲህ ያደረግነው ምንድነው? መጀመሪያ ላይ ሩት ቨርብ ይኖራል እንደ ኦብሊጌሽን ቀቡን ስንጠቀም in the present time ከሆነ ቀቡ will be conjugated in the simple present tense with respect to each pronoun ማለት ነው። አኒ ቀባ ልክ ይሄን possession ለመግለጽ እንደተጠቀምንበት just simple present tense rule conjugation ሩልን ተጠቅመን conjugate እናደርገዋለን ማለት ነው። ባሱ ቀባ ባሱን ቀባ በኑ ቀብና ኡፉ ቀቡ ገው ቀብዳ በው ቀቡ ፉዱ ቀባ ጀልቀቡ ቀብዲ መጀመር አለባት። እንግዲህ ጀልቀቡ መጀመር ነው። ጀልቀቡ ቀብዲ መጀመር አለባት። ፉዱ ማግባት ነው ለወንድ። ፉዱ ቀባ ማግባት አለበት። በኡ መውጣት ነው። በው ቀቡ መውጣት አለባቸው ነው። ገኡ መድረስ ነው። ገው ቀብዳ መድረስ አለብሽ። ኡፉ መምጣት ነው። ኡፉ ቀብዱ መምጣት አለባችሁ። በኑ መክፈት ነው። በኑ ቀብና መክፈት አለብን። ባሱ ማውጣት ነው። ባሱን ቀባ ማውጣት አለብኝ። ፈኬኛ ቢራ ሌላ ምሳሌ present negative obligation must not። ይሄ ደግሞ መጀመሪያ በኤግዛምፕል 1 ያየነው ኔጌት ስናደርገው ምን ይሆናል ነው። አኒ ዱበቲ ሃፉን ቀቡ ወደ ኋላ መቅረት የለብኝም I shouldn't remain behind I shouldn't lag ማለት ነው። ስለዚህ ዱበቲ ወደ ኋላ ማለት ነው። ሃፉ መቅረት ይንቀቡ የለብኝም ነው። ስለዚህ ምንድነው የምናደርገው? we just negate the simple present tense form of the verb ቀቡ with respect to each pronoun modified simple present እንጠቀማለን and prior to the modified simple present form of the verb ቀቡ with respect to each pronoun hind የሚለውን ኔጋቲቭ word prefix እናደርጋለን ማለት ነው። ስለዚህ ዱበቲ ሃፉን ቀቡ ወደ ኋላ መቅረት የለብኝም shouldn't remain behind። ኑቲ አሪፈችውን ቀብኑ መጣደፍ የለብንም shouldn't hurry
አሪፈችው መጣደፍ መፍጠን ማለት ነው። ይንቀብኑ የለብንም። አሪፈችው ይንቀብኑ። ኢሲን ወሎሉ ይንቀብደን መጣላት የለባችሁም ማለት ነው። ወሎሉ መጣላት ነው። ይንቀብደን የለባችሁም። shouldn't fight each other ማለት ነው። አቲ ለማረብሱን ቀብዱ። ሰው መሳደብ የለብህም። ሰው መሳደብ የለብሽም። shouldn't insult somebody. ኢሳን ኦፉ ይንቀበል መምጣት የለባቸው። they shouldn't come here ማለት ነው። ኢኒ ኢሼሮኩቱን ቀቡ እሷን መምታት የለበትም። he must not hit her ማለት ነው። ሩኩቱ መምታት ነው እንግዲህ ሩኩቱን ቀቡ መምታት የለበትም። ኢሼን ነቱቁን ቀብቱ እኔን መንካት የለባትም። she shouldn't touch me እንግዲህ ያደረግነው ምንድነው? ቀቡን it's simple present tense ኔጌት አደረጉ። simple present tense ኔጌሽን ደግሞ ከዚህ በፊት ባየነው መልክ ነው የሚሆነው። rule of simple present tense negation ከዚህ በፊት simple present tense ረዘም ያለ ጊዜ ወስደን ብዙ ኦዲዮ ቪዲዮዎች ሰርተናል። እዛ ላይ አንዱ ክፍል negation of the simple present tense የሚል ነው። እንዴት ኔጌት እንደምናደርግ በፎርሙላ በህግ አስቀምጫለሁ። እሱን ተመልሳችሁ እዩት። ስለዚህ ሀፉ መቅረት ነው። ሀፉ ይንቀቡ መቅረት የለብኝም። አሪፈቹ መጣደፍ ነው። አሪፈቹ ይንቀብኑ መጣደፍ የለብንም ማለት ነው። ወሎሉ መጣላት ነው። ወሎሉ ይንቀብደን መጣላት የለባችሁም ማለት ነው። አረብሱ መስደብ ነው። አረብሱን ቀብዱ ይንቀብዱ ሲሆን መስደብ የለብም መስደብ የለብሽም ማለት ነው። ጡፉ መምጣት ነው። ጡፉ ይንቀበን መምጣት የለባቸውም ይሆናል። ሩኩቱ መምታት ነው። ሩኩቱ ይንቀቡ መምታት የለብህም መምታት የለበትም። እንግዲህ ኢኒ ሩኩቱ ይንቀቡ ከሆነ መምታት የለበትም። አኒ ሩኩቱ ይንቀቡ ቨርብ ፎርሙ ተመሳሳይ ነው። እኔ መምታት የለብኝም ማለት ነው። ቱቁ መንካት ነው። ቱቁ ይንቀብዱ መንካት የለባትም መንካት የለብህም መንካት የለብሽም ይሆናል። ፕሮናውን ስንጨምረው ኢሼን ቱቁ ይንቀብዱ ከሆነ እሷ መንካት የለባትም ይሆናል። ግን አቲም ስናረገው ቨርብ ፎርሙ ለአቲና ለኢሼን ተመሳሳይ ስለሆነ አቲ ቱቁ ይንቀብዱ ከሆነ አንተ መንካት የለብህም አንቺ መንካት የለብሽም የሚለው ይሄ ትርጉም ይሰጠናል። ፈኬኛ ቢራ ፈኬኛ ሰዲ ምሳሌ 3 past positive obligation should have must have to እንደዚህ አይነት አገላለጾች ደግሞ ፖዚቲቭ ሆኖ ፓስት ማለት ነው። ኦብሊጌሽን አኒ ማለቀ ባሱን ቀባቱሬ ገንዘብ ማውጣት ነበረብኝ ግዴታ ነበር። እንደዚህ አይነት አገላለጾች ማለት ነው። I must have to expend money ይሆናል ማለት ነው። ኑቲ በልበልቻ በኑ ቀብና ቱሬ በሩን መክፈት ነበረብንኛ። we should have opened the door isin harar ufu ቀብዱ ቱርተን ዛሬ መምጣት ነበረባችሁ። you should have come today መምጣት ነበረባችሁ አልመጡም ማለት ነው እነዚህ ሰዎች። አቲ ሐረገው ቀብዳ ቱርቴ ዛሬ መድረስ ነበረብህ። you should have arrived today ዛሬ አልደረሰም ማለት ነው። እንግዲህ አልደረሰችም ማለት ነው። ኢሳን በሪ በኡ ቀቡቱረን እነሱ በጊዜ መውጣት ነበረባቸው። they should have left early ማለት ነው። ኢኒ በረደርቤ ፉዶ ቀባቱሪ እሱ አምና ማግባት ነበረበት። ይሄ እንግዲህ ፓስት ነው። በረና ዘንድሮ በረደርቤ አምና ያለፈው አመት he should have married last year ኢሼን ሆጂ ጀልቀቡ ቀብዲ ቱርቴ ስራ መጀመር ነበረባት። she should have started work job ምንድነው ያደረግነው? past positive obligation using the verb ቀቡ የሚለውን ግስ ወስደን should have
መስታብ አይነት አገላለጽ ማለት ነው። እንግዲህ ሩት ቨርብ ያው እንግዲህ ባሱ፣ ባኑ፣ በኑ፣ ዱፉ፣ ገኡ፣ በኡ፣ ፉዱ፣ ጀልቀቡ እነዚህ በፖዚቲቭ ስቴትመንቱ አይተናቸዋል። ከዛ ኔጌት ያደረግነው ምኑ ነው? ማን ነው? ፓስት ለማድረግ የወሰድነው ግስ ምንድነው? ቱሬ። ያው ቱሬ ለአኒ እና ለኢኒ ነው። ቱሩን ወሰድን። and then we conjugate the verb turu in its simple past tense with respect to all pronouns, and we took the simple present tense form of the verb qabuu with respect to each pronoun ማለት ነው። ስለዚህ ባሱን ቀባቱሬ ማውጣት ነበረብኝ፣ በኑ ቀብናቱሬ መክፈት ነበረብን፣ ኡፉ ቀብዱ ቱርተን መምጣት ነበረባቸው፣ ገው ቀብዳ ቱርቴ መድረስ ነበረብሽ፣ በኡ ቀቡ ቱረን መውጣት ነበረባቸው፣ ፉዱ ቀባቱሬ ማግባት ነበረበት፣ ጀልቀቡ ቀብዲ ቱርቴ መጀመር ነበረባት ይሆናል ማለት ነው። ኦብሊጌሽን ፈኬኛ ፉር ምሳሌ 4 past negative obligation shouldn't have to must not have to። እንግዲህ ይሄ በምሳሌ 3 ያየነው past positive obligation ኔጌት ሲደረግ ደግሞ እንዴት ይሆናል ነው። ማንን ነው ኔጌት የምናደርገው? አኒ ዱበቲ ሀፉ እንቀቡቱሪ። simple present tense form ቀቡን ኔጌት እናደርጋለን። ቱሩን in its simple past tense as it was in the positive statement እንተዋዋለን። and then አኒ ዱበቲ ሀፉ እንቀቡቱሪ ይሆናል ማለት ነው። ወደ ኋላ መቅረት አልነበረብኝም። I shouldn't have remained behind። ኑቲ አሪፈቹ እንቀብኑቱሪ መጣደፍ አልነበረብንም። ኢሲን ወሎሩ እንቀብደን ቱርተን መጣላት አልነበረባችሁም። shouldn't have fight። አቲ ነም አረብሱ እንቀብዱ ቱርቴ አረብሱ እንቀብዱ ቱርቴ ነው የሚሆነው። አንተ ሰው መሳደብ አልነበረብህም፣ ሰው መሳደብ አልነበረብሽም። shouldn't have insulted anybody። ኢሳን አሲ ኡፉ እንቀበን ቱረን እዚህ መምጣት አልነበረባቸውም። they shouldn't have come here። ኢኒ ኢሸሮኩቱ እንቀቡቱሪ እሷን መምታት አልነበረበትም። he must have not hit her። ኢሸን ነቱቁ እንቀብዱ ቱርቴ እሷ ይሄን መንካት አልነበረባትም። she shouldn't have touched me ይሆናል ማለት ነው። እንግዲህ እንደምትመለከቱት አኒ ሀፉ እንቀቡቱሬ እንቀቡ ሲል እንግዲህ the negative form of the verb ቀቡ in its simple present tense with respect to አኒ ነንቀባ እንቀቡ ይሆናል ማለት ነው። ቱሬ simple past tense form of the verb ቱሩ with respect to አኒ ማለት ነው። ለሌሎቹም በተመሳሳይ እንቀብኑ ቱሬ አልነበረብንም፣ እንቀብደን ቱርተን አልነበረባችሁም። ወይም ከሩት ቨርቡ ጋር ስንወስደው አረብሱ እንቀብዱ ቱርቴ መስደብ አልነበረብም። ኡፉ እንቀበን ቱረን መምጣት አልነበረባችሁም። ሩኩቱ እንቀቡ ቱሬ መምታት አልነበረበትም። ቱቁ እንቀብዱ ቱርቴ መንካት አልነበረባትም ይሆናል ማለት ነው። እንግዲህ በዚህ መልኩ ቀቡ ፖሴሽን ለማሳየት ኦብሊጌሽን ለማሳየት in the present time in the past time its negative its positive form አይተናል። እንግዲህ የራሳችሁን አረፍተ ነገር እየመሰረታችሁ መለማመድ አለባችሁ። አትደጋግሙ መለማመድ እና ጊዜ ሰጥቶ በትኩረት ቋንቋውን ለመማር ፍላጎት ማሳደር፣ ትንሽ ጊዜ መስጠት በራሳችሁ ላይ ለውጥ እንድታሳዩ ያደርጋችኋል። የዛሬውን ትምህርት በዚህ እንጨርሳለን። በሌላ ርዕስ እስከምንገናኝ ነጋቲ ነፍቱራ